ሚስት እኮ ሳትሪ እኮ ሌላ ሰው ነሽ። አታስቀይስ እባክህ። ቆይ እሺ በጓጓ ምን ችግር አለው? ሌላ ነገር አለው የምትለው? ኧረ እኔ ስቀልና ሰላም ምንም ነገር የለውም። እንዴ እኔ የምለው ግን ሰላም የልጅሽ አባት በቃ በዛው ጠፍቶ ቀር። ዛሬ ለምን ጠየቀኝ? ትንሽ ኤቢ እርፍ ብትልልኝ ደግሞ አንተም ልትተካ ነው? አይ እንደዚህ አጋጣሚ ትዝ ብሎኝ ነው። ለምን አትዛል? ስለ ዳጣ ቤተሰብ እያወራን ስለ እኔ የልጅ አባት ምን አሳሰብክ? ሰላም ግን በጣም ቆጣ እያልሽ እርግዝና ነው አይደለም? አይ አይደለም ናታን፣ አንተ ነህ እያልኩሳቸ። እሺ በቃ ታዲያ ወደ ክፍል ሂድ። እንዴ የት ነው የምትሄደው? ይኸውልህ የትም አትሄድም። አሁን ዳጣ ትምጣና ስለ ሁሉም ነገር አፋጣን ጠይቃታለን። የት እንደተወለደች፣ የት እንዳደገች፣ አባቷ ማን እንደሆነ፣ ለምን እንደዋሸችን ጭምር በደንብ አድርገን እናናዝዛታለን። እኔ ሳዝሽ መታዘዝ የለብሽም እንዴ? እንዴ ሰላም የምንሆነች ያስፈር ይሮች ተረጋጊና አሁን ቆይ አንቺ ማነሽ? ሰላም የተከበራችሁ ውድ የቻናሌ ተመልካቾች እንደምቆያችሁልን፣ የዛሬውን የዳጣ ክፍል እንዴት ተመለከታችሁት? ቆንጆ፣ አሪፍ፣ ምርጥና ሳቢ እንደነበረ አንጠራጠርም። እስቲ ውድ ቤተሰቦቼ ይህ ዳጣ የሚለው ድራማ የተመቻችሁ የወደዳችሁት ቤተሰቦች ይህን ቪዲዮ ከልባችሁ የምትወዱት ላይክ አድርጉ ባካችሁ። ሰላም በጣም ተናዳለች፣ በጣም እሳት ጎርሳለች። ለምን እንደተናደደች ራሱ አናውቅም። ሜቢ ባሏ ጥላት ስለጠፋ ወይም ደግሞ እርግዝናም ሊሆን ይችላል እንደዚህ ቁጣ እያስባላት ያለው። ዳጣን አክለፍልፎ ወደ ቤት በማስመጣት ጥያቄ አብስታባታለች። አንቺ ማነሽ ብላታለች በዛሬው የክፍል ፊልም መጨረሻ ላይ። እስቲ ውድ ቤተሰቦች ዳጣ ሁሉም ነገር የምትናገር ይመስላችኋል? ከየት እንደመጣች፣ ቤተሰቦቿ ማን እንደሆኑ፣ እናቷ አባቷ ማን እንደሆኑ፣ ለምን ዋሸች እያሉ ነው። ይህን ሁላ ነገር ሰላም እንዴት ልታውቅ ቻለች? ውድ ቤተሰቦች እንዴት ልትጠራጠር ቻለች? ዳጣንስ ለምን ለማፋጠጥ ፈለገች? ክቡራትና ክቡራት ውድ የቻናሌ ተመልካቾች ዳጣ፣ ሀረግ፣ ኖላዊ፣ ኑሐሚን እንዲሁም የተለያዩ ምርጥ ሀገረኛ ይዘት ያላቸው ድራማዎችን በዚህ በቻናል እየሰራሁኝ ለእናንተ እያቀረብኩላችሁ ይገኛሉ። ስለዚህም ይህንን ቪዲዮ ላይክ አድርጉ፣ ኮሜንትም ስጡ። እንዲሁም ደግሞ ኮፒ ሊንክ ማድረግም ይቻላል። ከቲክቶክ በተጨማሪ ዩቲዩብ ላይም ኮፒ ሊንክ ማድረግ ይቻላል። ኮፒ ሊንክ ማድረጋችሁ በፍጹም እንዳረሱ። እንደዚህ ባደረጋችሁ ቁጥር ይህ ድራማ ለእናንተ ቀን በቀን ተደራሽ የመሆኑ ድል እየጨመረ ስለሚሄድ ውድ ቤተሰቦቼ ይሄ ፊልም ይመቻችሁ፣ ላይክ አድርጉ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ኮሜንት ላይ የገባችሁ ደግሞ ለዳጣ ድራማ ያላችሁን ፍቅር ግለጹ። ዳጣ ክፍል 35 ሲለቀቅ በዚሁ በቻናላችን ስለምንለቅላችሁ ይህንን ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆናችሁን በፍጹም እንደረሱ። ይህ ታማኙ እናንተን ለማገልገል የተዘጋጀው ምርጡ ቻናላችን ነው። እዚህ ቻናላችን ላይ እውነተኛ ድራማዎችን ከኛ ጋር አብረው ሪካፕ ያድርጉ። ውድ ቤተሰቦቼ እናመሰግናለን።